ቀዮቶብን ተማሙተው አግብተዋል። እኔ ያሁን ላፉከራቸው የት ነበረ ነው ነገርኛ ተሸውደናል። ሸዋሸዋን የሰራነው ጨዋታ ግን ገብቷል አይደል? ትልልቅ ጨዋታ ማኔጅ ማድረግ ደግሞ እንደማንችልም አይተናል። በስርዓት የቼልሲ ደጋፊዎች ሐቃቁን እናውራ ከተባለ ያገኘነው እድል አበላሽተናል። ያራዳ ልጆች እኔ በጣም ደብሮኛል። የምር በጣም ነው የደበረኝ። ውጤቱ ማሸነፍ ይገባን ነበር። ያ ሲፎክሩለት የነበረውን አርሰናል ግን አይተነዋል። ዛሬ ምን አይነት ቲም እንደሆነ አይታችኋል። እሺ አንድ እኩል ወጣ። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መተው ቪዲዮ መስራት በጣም ይከብዳል፣ በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝም፣ አቅ ለመናገር ማለት ነው። ስለ ብዙ አደረኩኝ፣ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም። እና በቃ አቅ ለመናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ፣ ለሁለቱም ፌር የሆነ ነጥብ ነበር። አቻ ለሁለቱም አየነው እኮ ያጠቋራ ባሪያ ደንቆር እኮ ነው። ካይሴዶ የተባለ እኮ ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ። እሱ ከኳስ ውጭ አለቀ እኮ። ከኳሱ ጋር ራይት ነው ሄዱስ ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካይሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው። ጭልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን ሙኒክን ይለጠፈውን እንዴት ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው። አርሰናል ደግሞ የሚያስቆጭ ነው፣ የእውነት የሚያስቆጭ ነው። አይኬሲዶ የጥቁር በቃ ጥቁር አመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ። እግዚአብሔር ነው የምላችሁ። ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቅያሬዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ስማ ቼልሲዎች ግን ማለት ነው አህዮች። ምንድነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ ምንም ለንደን ቀይናት ምንም አታመጣም። አለቅ እስቃለሁ እንዴ ቼልሲ እውነትም የለንደን ተወካይ የለንደን ኩራት አንተ ነህ። በቃ ለንደን ኢዝ ኦልዌይስ ብሉ። አለቀ በቃ ምንም የማያጠራጥር በስመ አብ በጎዶሎ እኔ እኮ ኖርማል እኮ ጨዋታ መሰለኝ እኮ እንዴ! በቃ እየወጣበትም እኮ አይመስልም ቼልሲ። ኧረ ቼለው ይችላል፣ የምር ይችላል። ይሄ 3 ነጥብ ይገባ ነበር። አቻ አይገባም፣ ላንተ አቻ አይገባም። ማርያምን አይገባም እንዴ! ይሄ ጥናሻም የለንደን ሚዜ። ኧረ በመድኃኒዓለም እንዲህ እኔ ቃላት የለኝም። በስመ አብ ምን አይነት ሲያጠቃ አይፈራ፣ በቃ እየወጣበት አይመስል። ይሄ ዋንጫ አንተ ነው። ካንተ ውጪ ማንም ሊበለው አይችልም። ያ የለንደን ሚዜ ሰሞኑን ያዙ ልቀቁኝ ብሎ ኧረ በስመ አብ እኔ ቃላት የለኝም። ቼልሲ ቃላት የለኝም። ማርያምን ዛሬ ዴክላን ራይስ ማለት ነው ሌቭል ነው ያሳያችሁ። ሌቭል ማለት ነው ካይሴዶ ምን አደረገ? በቀይ ወጣ። ጥቁር ነው፣ ምንም አያውቅም። ተናግሬ ነበር። ራይስ the best midfielder in the Premier League ና in the world ምንም ጥያቄ የለውም። ይሄንን ዳውት ማድረግ ከፈለክ ማለት ሄተር ነህ ማለት ነው። በፍጹም ሄተር ነህ።
ራይስ ይችላል። በጣም የሚገራርሙ ታክሎች እያደረገ ነበር ማለት ካይሴዶ በቀይ ወጥቷል ዛሬ ገባችኋ? ምክንያቱም አይችልም አልቻለም። በቃ ካልቻልክ በቀይ ትወጣል። ግን በጣም ነው የተናደዱት። አንድ የሌላ ክለብ ደጋፊ አቸው ወጣ አርሰናል ምናምን ብላችሁ እንዳትደሰቱ። አዌይ ጌም ነው እየጨረስን ነው። በሜዳችን እኮ እናገኛቸዋለና ከዛ ይዛኔ ይኖራለን። ኖርማል ወንዳ ወንድ ክለብ ቼልሲ ነው። ወንዳ ወንድ የሆነ ክለብ ማለት ነው ቼልሲ ነው የምልህ። ብስሚላ ወንድ ተኩል ነው። ወንድ ተኩል ቆፍጠን ያለ ክለብ ማለት ነው። ወንድም ጥላ ቼልሲ፣ ወንድም ጥላ ቼልሲ ማለት ነው። አደራ አትበላ፣ አደራ አትበላም ነው የምልህ። አንቺ ወያላ ተረፍሽ፣ አንቺ ወያላ ተረፍሽ ማለት ነው። የካሴዶ መውጣት ጠቀመሽ። ነፍስሽ ተጨንቆ ነበር። እስቲል ወጥቶ ራሱ አስጨንቆሻል። ወጥቶ ራሱ ተርፈሻል ማለት ነው። ተርፈሻል ነው የምልሽ አንቺ ወያላ ማለት ነው። ግን ቼልሲ ይችላል፣ ይችላል ነው የምልህ። ቢስሚላ ዳብሊው ቼልሲ ዳብሊው ነው የምልህ። አተ በቀይ ወጣበት እኮ አይመስልም። ሙሉ ደቂቃ ከጎል እስከ ጎል ትችላላችሁ ነው የምልህ። አንቺ ወያላ ተርፈሻል፣ ተርፈሻል። ጀማው በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወጥተናል። ጀማው ለማንኛውም እኛ በቀይ ተጫዋች ወጥቶብን ምናምን የምንሸነፍ አይነት ቡድን እኮ አይደለንም። ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይህንን ጨዋታ የማሸነፍ ግዴታ ነበረብን። አልሆነም። ጀማው እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው፣ አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን የሚያስመለክተን ይሆናል። ጀማው ይመቻችሁ። ቴንኪው። ምን አይነት የሞተ ጨዋታ ነው የተጫወትነው ዛሬ? ምን የሚሉ ጨዋታ ነው? ምን አይነት የሚያስጠላ ቅርፍፍፍ ያለ ጨዋታ ማለት ነው። ጭራሽ በቀይ የወጣው ከኛ እኮ ነው የሚመስለው። ኧረ በዓል እንዴት ቲም መሀል ላይ ቢያንስ ልጁ እንኳን ቀይ ከወጣላቸው በኋላ መሀል ኳስ ኮንትሮል አድርገው በስነ ስርዓቱ ባግባባቸው ይጠልዛል። አረ እኔ መጨረሻ በቃ ሙትት ያለ በዚህ ሲዝን እንደዚህ አይነት አርሰናል ላይ ይቻላል። በቃ መጨረሻ ማለት ነው። እሺ 11 ቢሆንም ካይሴዶ ባይወጣ ምን ሊወጣቸው ነበር? በጣም ዘግናኝ በቃ ከደክላን ራይስ ውጭ አይ ቲንክ ከዛ ውጭ ማን ነው ሞስኬራ ነው። ሌሎች ምንም አንድ እንኳን ብቻ በጣም የሚያስጠላ ጨዋታ ነው ያየነው። የምር በቃ ይሄ ወደድክም ጠላህም በዚህ ጨዋታ ለቼልሲ አለማጨብጨብ አይቻልም። ምንም ጥያቄ የለውም። 38ኛው ደቂቃ ላይ ሌላ የትኛውም ተጫዋች ቢወጣ ምንም ችግር የለውም። ነገር ግን የቼልሲ የልብ ምት ሞተራቸው ሞይሴስ ካይሴዶ በቀይ ካርድ ወጥቶ የሚገጥሙት ክለብ ደግሞ በጊዜው ምርጡን ቡድን አርሰናልን እየገጠምክ ነጥብ ተጋርቶ መውጣት፣ ቀይ ካርድ አይቶ ጎል አስቆጠረ ገብቶብህ አንዳቻ መውጣት ይሄ የሚያስጨበጨብ ነው። ለዛውም ከቼልሲ ሳይፈሩ በጀብደኝነት ሙሉ 90 ደቂቃውን ተጫውቷል ማለት ነው። ምንም ሪሲ ጀምስ ማለት ነው ብቻውን 3 ተጫዋች ምንም ጥያቄ የለውም። አጥቂ ነው፣ ተከላካይ ነው። በቃ ምን አለፋ በቃ አረ ምንም ያልሆነውን ጠይቀኝ። በቃ የሚገርም ተጫዋች ማለት ነው። ቲምበር በአርሰናል በኩል እጅግ በጣም አስገራሚ ተጫዋች ነው። የሚችሉትን ሞክሯል አርሰናሎችም። ነገር ግን ቼልሲ የሚቀመስ አይደለም። ባርሴሎናን በሚገርም ሁኔታ አሸንፈው ነው የመጡት። አሁን ደግሞ ከአርሰናል ጋር ነጥብ ተጋርተዋል ማለት ነው። በሜዳቸው ሽንፈት አልቀመሱም ማለት ነው። በዛሬው ጨዋታ እጅግ በጣም አስገራሚ እንቅስቃሴ ቼልሲ ሙሉ ቡድን ቢሆን ከዚህ በላይ ውጤት ያስመዘግባል ብዬ አስባለሁ። እንደኔ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሾር ኮፕሊንክ እያደረጋችሁ የፕላስ ምልክቷ እናንተ ነች።